ደፋር ሁን፣ የምር ደፋር ሁን። እግዚአብሔርን አትፍሩ። በፍርሃት ምክንያት ያጣናቸው በጣም ብዙ ነገሮች አሉ። በተለይ እንደ ኢትዮጵያ እንደ ሀበሻ በጣም በፍርሃት ምክንያት ያጣናቸው በጣም ብዙ ነገሮች አሉ። ብዙ ሰው ዩቲዩብ ወይም ቲክቶክ መጀመር ይፈልጋል። ብዙ ሰው የሆነ ቢዝነስ ማቋቋም ይፈልጋል። ብዙ ሰው የሆነች ልጅ ፕሮፖዝ ማድረግ ይፈልጋል። በቃ በጣም የተለያዩ ነገሮች አሉ በፍርሃት ምክንያት ያጣናቸው ማለት ነው። ማድረግ እየፈለግን በጣም እየፈለግን ግን ሳናደርጋቸው የቀሩ በጣም ብዙ ነገሮች አሉ። ይህ ሁሉ በፍርሃት ምክንያት። ፍርሃት ማለት ነው ለጊዜው ቢፈትንም ስታልፈው በጣም ደስ ይላል። ደስ ይልሃል ብቻ አይደለም የሚያመጣው ካለፍከው በኋላ የሚያመጣው ውጤት በጣም ደስ የሚል የሚያመረቃ ከሌሎች ከፈሩ ሰዎች ፈርተው ከተወሱ ሰዎች በላይ አንተን ከፍ የሚያደርግ ውጤት ያመጣል። ስለዚህ በፍርሃት ምክንያት ምንም ነገር ወደኋላ እንዳትል፣ ምንም ነገር አትፍራ። እንደ ፍርሃት ያለ መጥፎ ነገር የለም። በደፈርክ ቁጥር ፍርሃትህን ባሸነፍ ቁጥር በራስ መተማመን ይጨምራል። በራስ መተማመን ሳይኖርህ ደግሞ ምንም ልታደርግ አትችልም። ምንም ነገር ማለት ነው። ምንም ነገር ልታደርግ አትችልም። ስለዚህ በራስ መተማመን እስኪኖርህ ድረስ ድፈር። ፍርሃት ምንም አያመጣም። በቃ በአንተ ህይወት ላይ በአካልህ ላይ አካላዊ ጉዳት ሊያመጣ ካልቻለ ወይ በቃ ፊዚካሊ የሆነ ነገር ሊጎዳ ካልቻለ ወይ ደግሞ ሌሎች ሰዎችን ሊጎዳቸው ካልቻለ ወይም ካልጎዳቸው አንተን ምንም የሚጎዳ ነገር ስለሌለ ወደኋላ ወደፊት አትበል። በቃ ዝም ብለህ ስራ፣ ዝም ብለህ ድፈር። ደፋር ሁን የምር።